አብዛኛው ጓደኛ አስመሳይ መጣ ቢሮ ታለቅሳለች 6 የቲም ይዣለሁ ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንዴ ያረደ ነበር ጓደኞቼን ሁሉ የሚጋብዛቸው ዛሬ አንድ ልጆቼን ያየው ነው አንድ ልጆቼ ይሄ ነው ጓደኛየው ለምን አንተ አታየውም ትላንት የሚቀርበው ለአንተ እንጂ ለአላህ ሲላል ነበር ብዙ ሰው እናያለን ያው ብዙን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው ስንሞት ነው ስራ ያለው ግን ከሞት በኋላ ነው የሚስቱ ጉዳይ በሐያት ካሉ የእናቱ ጉዳይ በሱ እጅ ከነበሩ በጣም ይረበሽ አንድ ወንድም ሲሞት እኮ በጣም ይናጋል ጥሩ ዱንያ እንኳን ጥሎላቸው ቤቱ ይናጋል የሚገርም እንደ አባት ነውርን የሚሸፈን ስለሌለ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ ስለዚህ የዛሬ ራሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ ስትሞት ያዝንልህ በሐያት ካለ ይረዳሃል ካረዳም አይዲያውን ይሰጣል አቅጣጫ ይሰጣል አብሽር ስራ እንጀምራለን ዛሬ በጣም ይዋደዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ ቻይና ሄጄ ሁሉም ይፈራራላል ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም ማለት አየሁ ቻይና ድረስ ሄዶ ይጣላል እዚህ ታዲያ እንዴት ረህመት ይወርድ የኔን ቃል ይጨነንብኝ ይላል የኔን ቃል ይጨነን እስቲ እሱ ከገዛ በኋላ እኔ ያለው ይባባላሉ አለ አንድ 15 ቀን ሄጄ የአላህን ታምር ነው ያዩታል የሰው ጭካኔ የሚገርመው ግን ጓደኛሞች ናቸው እና አንዱ ሄዶ ሊገዛ ሲላል አንዱ መተኛቱን አውቆ ነው ሄዶ የሚገዛው ተኝቷል አው ሄዶ ገዝቶ ጭኔው ወደ ቤርጎ ይመለሳል እቃው እንዲያይበት አይፈልግም ቶሎ ደግሞ ጫኑልኝ ወደ መርከብ ነው ምናምን ነገር ይባላል ግን ስታያቸው ምንድናቸው በጀማ ሄዱ ጓደኛሞች ናቸው ስለዚህ በተለያየ መልኩ ተሰባሰብን ማለት ጓደኛውንም ማለት አይደለም በትምህርት ቤት ተገናኘን ጓደኛውንም ማለት አይደለም ለሆነ ሰዓት ቤቱን ለማድመቅ ቁጭ ብለን ደግሞ ጫት ምንቀባበለው እሱ ጓደኛ መሆን አይደለም አንተማ ትክክለኛ ሚስቴ ጓደኛዬ ናት የምትል ከሆነ ጓደኞች ቅር ይበላቸው እንጂ ለሚስት ቀመህባት አትገባ ከምንም በላይ ትልቁ ጓደኛ እሷ ናት እኔ ለሚስቴ ብዬ እንደውም አንተ መንገር ያለብህ እኔ ለሚስቴ ብዬ አላህ መጀመሪያም አልፈቀደልኝም ለሚስቴ ብዬ ካሁን በኋላ እኔ እንደውም ከእናንተ ጋር አልቀመጥም ከተመለስን አብረን መመለስ አለብን እኔ እንዲህ ሚስቴን የጎዳዋ ከሆነ ይሄ ሁሉ ሰው እንዴት ይጎዳታል ሚስቴን ብሎ እህቶቹንና ሚስቶቻችሁን ብሎ መናገር ነው ያለበት ለጓደኞቹ ሼም 5 ሰዓት ይገባል ቤት ሲገቡ ልጆቹም ተኝተዋል አሁን ለነዚህ ጓደኞች ነው መስዋዕትነት እየተከፈለላቸው ያለው ድንገት ቀብረው ተሸልም ይሉ ጓደኞቹ ማለት ትክክለኛ የልጆች እናት የሆነችው ትልቁ ወላሂ ጓደኛ ናት አሁን ለምን መሰለ ያሳነስካት አብረ ስለኖርክ ነው ላንተ ትንሽ የመሰለች ውጭ ያለችው ሴት ትልቅ የምትመስልህ እንጂ የተለየ ነገር የለም እቺ መስዋዕትነት ከፍላ አልጋን እየጠበቀች ነው ቤትን እየጠበቀች ነው ክብርን እየጠበቀች ነው እቺ ሴት የእውነት ጓደኛህ ናት ላንቺ ላስከፋውሽ ነገር ሁሉ አፉ በይ ይሄው ካሁን በኋላ ትላንት ወዳ ደውሎልኛል ይሄው ቀጥቅጠው ዛሬ ይሄው ተፍቶ ግንባሬን ይዞና ፎቶ ላይ ጠየቀኝ ያው አልቀምን ብሎኛል ብሎ ኦንላይን ሲያገናኙኝ ነበር አልহামዱሊላህ ቤታችን የበለጠ ሰላሙ እየጨመረ ነው የሚመጣው ጂ 5 ሰዓት የምትገባ ከሆነ ከጓደኛ ጋር እየተቃመ ቤቱ ባዶ ነው ልጆቹ ነጭ ሽሮ ነው የበሉት ቂቤ እንኳን የለው በብዙ ሂደት ማህበረሰቡን እየጎዳ ቤተሰብ እየጎዳ ሚስትን እየጎዳ ነው ያለው ስለዚህ ጓደኛችን እንምረጥ ለአላህ ብሎ ነው የቀረበኝ አይደለም ነው አዎ ጓደኛ አርገው የእውነት ጓላክን ቤት ይዛችሁ ነው ومن اصدق من الله قيلا ከአላህ የበለጠ እውነተኛ ተናጋሪ የለም አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርውሮ አደራ አንድ ውሃ እንዳይነካ ይባላል ባህር ላይ ወርውሮ አንድ ውሃ ቢነካ ያሳያሉ ትሏል ወርውሮ እኮ እንደዛ እንደማለት ነው ከገባት ችለው አላህ ጌጥ አርጓቸዋል የሚስቡ አድርጓቸዋል ይሄን ጓግቶ እንዲመጣ ነው ከተፈለጉ ይሄን ነው ጓደኛ የተባሉ እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት ዱንያ ላይ ካለች
ትልቁ ነገር አሁን ከቤታችን ካጣነው ትልቁ ነገር ከሚስቶች ጋር ከልጆች እናት ጋር ጓደኛ አድርገ የምትወያየው ነገር አለመኖሩ ነው። ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት፣ ልጆችሽን ይዛል ከቀደምሽ። ዛሬ መለየት ያስፈልጋል እንጂ በማይገባን ነገር እየገባን የምንሰባሰባቸው የምናወራቸው ነገሮች ለቤታችን ማዕና ካልሰጠ ጓደኛ ያስፈልጋል። እኛ በሀያታችን በዚህ ወጣትነት እድሜያችን والله ብዙ ወንድሞቻችን ሸኝተናል። እኔ አሁን ሁላችሁን የምጠይቀው ትክክለኛ እኔ አንድ ሐጃ ቢገጥመኝ የልቤ እኔ ሚስጥር አለ እኮ ለማንም አይነገርም። አንዳንዴ ግን በጣም መርጠ የምትመርጣቸው ወንድሞች አሉ። አለኝ ያ ወንድሜ አንድ ቦታ የዚህ አይነት ርዕስ ያስኩኝና የሃይስኩል ተማሪዎች ናቸው 12ኛ ክፍል የሽኝኝት ፕሮግራም ብለው ነው ያዘጋጁት። እቺን ርዕስ ይዤ አናገርኳቸው። አሁን ወደ ዩኒቨርሲቲ ልትሄዱ ነው፣ ተፈትናችሁ ስትጨርሱ ወደ የሐጃችሁ ልትሄዱ ነው። ከመሐከላችሁ በ12 ዓመት ግንኙነታችሁ የልብ ጓደኛችሁን ንገሩኝ እስቲ እጃችሁን አውጡ አልኳቸው። والله አንድ ሰው አጣ። አንድ ልጅ ተነስቶ በቃ ተናገረ። እኛ ለመመሳሰል እንጂ ጓደኛ የሚባል አናቀማል። ለማስመሰል እንጂ ምንም ከልብ ያን ጓደኛ ምለው የለኝም ማለት። በርግጥ የነዚህ ሃይስኩል ልጆች እኮ ችግር ብቻ አይደለም በብዙ ቦታ ያለ ችግር ነው። ስለዚህ ለነገው አገራችን ለዛሬውም ለራሳችን ለቤተሰባችን ለልጆቻችን አልহামዱሊላህ ባለቤቴ አላህ ብሎ የሱ መሽዓ ሆኖ የሱ ውሳኔ ሆኖ ዱንያን እንኳን ብለቅ ትክክለኛ ለአላህ ብዬ የምወደው ጓደኛዬ ይሄ ነው ብለ ንገራቸው ለልጆች። ለባለቤትም ንገራት፣ ነገ አትሰቃይብህ። በኔ ጉዳይ ልታናግሩ የሚገባ ይሄ ነው። ይሄ ጓደኛ ተጨንቆ ዛሬ ወንድማችን አብዱ ታውቁታላችሁ፣ አካል ጉዳተኛው ባለቤቱን አጥተዋል። ባለቤቱ ሞታለች። ታውቁታላችሁ፣ ብዙን ጊዜ በሚዲያ የሚቀርብ ነው። ጧት መጣና ልጇ መክፈል የማንችለው ገንዘብ አለብን ኑሩ ጀናዛው እንዳይወጣ ጉለሌ ነበር የተቀበረችው። በጣም ደነገጥኩኝ እኔ ራሴ والله። ጀናዛው ከመውጣቱ በፊት አንዴ ሰዎቹን አንተ አናግርልኝ ቢያንስ ቀብሩ መረጋጋት ስላለበት ይሄን ገንዘብ አናግርልኝ አለ። والله ደነገጥኩኝ፣ ፍጹም አላሰብኩም። አንዳንዴ ጠመጠመ ዲን ያውቃል የምትለው ደረቅ አለ፣ ምንም ማያውቅም ግን ከመስገድ ውጪ ደግሞ ምንም ማያውቅም ልቡ ለስላሳ ሰው ብዙ ሰው አለ። እዛ ውስጥ ያለ ሰው ነው። በቃ አደራ ጀናዛው ከመውጣቱ በፊት ይሄን አስተካክልልን፣ ደውልልን፣ ንገርልን። ደውለን ስንነግራቸው እነዛም ሰዎች ደነገጡ። والله ደውለን ስንነግራቸው ምን አሉ? ጀናዛው እንዲረጋጋ ብለን ነው፣ እኔ ተወክዬ ነው። ወደ 446,000 ብር ብድር አለ። ይሄን ብር ይዛን ደግሞ ቀብር ከገባች ጀናዛው አይረጋጋም፣ ቤተሰብ ተረብሸዋል ስላቸው ሰውየው እንደ ድንገት ኪሱም ወፍራም ነው ቀልቡም ወፍራም ነው። አፎቱ ሊላ ብያለሁ፣ አፎቱ ሊላ ቅበሩ በቃ አብሽረዋል። አየው በሳል ሰው መኖሩ። ይሄ ጓደኛ ያስፈልጋል፣ ይሄ ልጅ ያስፈልጋል። እንዳይመስል 4 ጥብስ ይምጣ 3 ጥብስ ይምጣ መተለው እውነት እንዳይመስል እሱ የጥብሱን ያጣ ጊዜ ሽል ነው የሚለው፣ ሌላ ጥብስ የሚገዛለት የሚፈልገው ና አብሽር እስኪ ያልፍልን ድረስ ሽሮ እንብላ ይለ ይሄድና በቃ እሷ ቸስታለች ባክቷት ባክነ ካልገባ ደግሞ አንተ መኪና የሚያሸጣል የቤት ዕቃ የሚያሸጣል ከሆነ ሰው የሆነ ብር ይዘት መጣለ መጨረሻ ላይ እንደዚህ ብር አለበት ትባላል። ያ ጓደኛ መክፈል አይችልም፣ ስሜቱም የለው መሰረቱን ስለሚያውቅ። ስለዚህ እኔ አንድ ጓደኛ አለኝ ሁለት ጓደኛ አለ የምትለው ካለ በዚህ ስሜት የምትረዳው ጓደኛ ሊኖር ይገባል። የውሸት ጓደኛ ልንይዝ አይገባም። አሁን አባቶች ብዙን ጊዜ አወል ሰልፍ ያሉ አባቶች والله የሚያስተዝነኝ ጓደኞቻቸው መስጊድ ላይ ሲሞቱባቸው በጣም ነው የሚጎዱት። ሐዘናቸው በጣም 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 ከፍተኛ ነው ጓደኛቸው ሲሞት። ለምን ይመስላችኋል? የዘርም የገንዘብም መሰረት እነሱ ጋር የለም።
በጣም ነው የሚረበሹት። ልጆቹን ሲያይረበሻሉ በጣም። ትልቅ የሆነች እናት ስትሞት አባት በጣም ይረበሻል። ከሷ በላይ የሚተነፍስበት ሰው ስለሌለው። እሷ እኮ ገና ወጣት አይደለችም እናት። አባት ሞቶ በጣም ትጎዳለች። ለምን? የእውነት ጓደኛ የሚያደርጉት እነሱ ስለነበሩ። ትልቅ ጉዳይ ከሷ ጋር ነበር የሚያወሩት። ስለዚህ ከዛሬ ቀን ጀምሮ የኔንም ጓደኛ ያንተንም ጓደኛ የልጆቼ ጓደኛ የባለቤቴ ጓደኛ እንኳን ሌላው አይደለም በዚሁ አጋጣሚ ስለምንገናኝ ከልጆቻችን ከቤተሰቦቻችን ጋር ባለቤትንም ጠይቃት ማናት ጓደኛሽ? እስቲ እኛ ውስጥ አሁን እንደው ሱቢ የክረምቱ ዝናቡ አስቸግሮን ደውሎልን ሱቢ ተነስታል ያለ ጓደኛ አለ? ጁማኤ ነው ምን ሰግዶ የሚላል ካለ ማሻአላ ጓደኛ አለ። እስቲ በዚህ ክረምት እንኳን እንደው ቁርአን ምንቀራበት አላህ አቅሙ ከሰጠ ምናቀራበት ለትውልዱ የሆነች ካርድ ሰጠ ምንሄድበት ነገር ተባብለን ምናወራው አለ ወይ ጓደኛ? በሆነች ግርግር ብልጭልጭ ያለች ዱንያ ትመጣለች። ብዙ ሰው ያጅባሃል። ብልጭልጭ እንዳለችው ደግሞ ዱንያ አለች ጥፍት ትላለች። እንዳሉ ይጠፉብሃል። አታገኘውም እንዳለ በቃ ሐባእ መንሱራ ባዶ ነው የሚሆነው። ላንተም ለባለቤትም ላንተም ለእህትም ጓደኛው ማን እንደሆነች በደም ጠይቃት። የዛሬ አራታችን ላይ ስንበላ ለምን አንተም ባለቤት ጥሩ ጓደኛ ከያዘች ጥሩ ጓደኛዋ ስለሆነች ነገ ለሷ ደውለ ቤታችን ትንሽ ችግር አለ ለአላህ ብለሽ አናግሪያ ስትል ባንተ ቤት ጉዳይ ትጨነቃለች፣ ባንተ ቤት ጉዳይ ትረበሻለች። ጓደኛ አላት ተገላገልክ። አይበህ ወደ ሌላም ቦታ ማይወጣበህ። እሷም ልክ እንደዚህ ሴቶቹ ጋር ጓደኛ ካረግን ሴቶቹ ጋር የሚያስከፋቸው ነገር ከተውን ከምንም በላይ ደግሞ ዱንያ ላይ አላህ Subhanahu Wa Ta'ala ጋር ዋናው ምስክራችን ማን ነው? ቤተሰብ ነው አይደል የሚመሰክረው? አለቀ። የኛ ምስክሮቻችን ቤተሰብ ነው። የቤተሰብን ምስክር ለማግኘት ዛሬ እኔም እናንተም ከቤተሰቦቻችን ጋር ጓደኝነቱን በመፍጠር ጓደኝነታችን በመቀጠል የተቻለን ያክል ለሁለት ሀገር የሚሆነ ንጣ ማናችንም እንዳረሰ። ሰውየው የሚነሳው ከማን ጋር ነው ብሏል ሐዲሱ? አልመርኡሁ ማ መን አሐበ፣ ከሚወደው ሰው ጋር ነው የሚቀሰቀሰው። ኳስም ስታይ መጠን ይኖረ አፍቃሪ የሆነ ከግርግዳ መጋጨት ግርግዳውን በቦክስ መምታት ብሎኬት መስበር ምን አገባ? ለሁሉም ነገር በተቻለ መጠን ከንዲ ከሚያብዱ ጋር አለ ጓደኛዬ ብለው የደወለለ አብሽራ ይዞ ብሎ እንትና ተሸነፈብህ አይደል አብሽር አላህ ሰብር ይስጥል አንተም ለኔ የሚል ከሆነ ይሄ ጓደኛ እንዳይመስል። ለማይጠቅም ነገር ለሁለት ሰዓት ለሶስት ሰዓት ቻት እየተጻጻፍክ የምትላላክ ከሆነ እሱም ጓደኛ አይደለም። ኢነ السمع والبصر والفؤاد كل اولئك كان عنه مسؤولا። ምን ሰማበት ጆሮአችን ቀልባችን አይናችን ሁሉም ተጠያቂ ናቸው። ሁለት ሰዓት ቻት ታደርጋለህ ለማይጠቅም። አይታት ነበር እንዴ ከኛ በር ስትወጣ አላየዋትም? አረቶ ባካ ያያት ይመስለኛል። አራ አላየዋትም? ያቺ ቀይ የለበሰች እሷ ናት እንዴ ቀጭኗ? አራ አይደለችም ወፍራሟ? ምንድነው የሚጠቅመው? እኔ ምንም ለማይረባ የሁለት ሰዓት እንግዲህ ቻት ከተጻጻፍክ የ100 ብር ካርድ ማለት ነው። እዚች ጋር ወጣ አንድ ጭማቂ ያጠጣበት ትንሽ ዱብ ዱብል አንድ ጭማቂ ከሁለት ዳቦ ጋር የድሮ ቢሆን ሁለት ዳቦ ስላችሁ ትደነግጡ ነበር። ያው ሁለት ዳቦ እቺ ነው የምታክለው ሲጨምቃት ለዛ ብዬ የሚጠቅምህን ነገር ነው ማድረግ ያለብህ። ላላስፈላጊ ነገር የሚጠራ ጓደኛ አንተ መስታወቱ ነው። ቢያንስ አንተ ዛሬ አላህ ምርጥ ቦታ አስገብቷል። ያው በነፃ ነው የገባችሁት፣ የከፈላችሁት ነገር የለም። አሁን ስንወጣ ደግሞ ሸቅለን ነው የምንወጣው። ሁሉም ዝግዘግቶ ነው የሚወጣው። ዓለም ላይ በነፃ ገብተህ አትርፈበት የምትወጣው መስጊድ ብቻ ስለሆነ። የዘፈን ኮንሰርት እኮ ከፍተኛ ገንዘብ ነው። እንደ ዘንድሮ ያዘንኩበት የለም። ሰው ርቦታል የዘፈን ኮንሰርት፣ የሴት ልጅ ዳሌ ለማየት፣ የሴት ልጅ ታፋ ለማየት።
ያ ገንዘብ ግን ስንት ትውልድ የሚያድን ገንዘብ ነበር። አሁን እኛ የሚያስፈልገን የምግብ ኮንሰርት ነው፣ የሰደቃ ኮንሰርት ነው የሚያስፈልገው። ቀይ ወጥ ሸቶት የማያውቅ ብዙ ሰው አለ መሃላችን። ያንን ነው ማዘጋጀት የሚገባው። ከነዚህ አይነት ጓደኞች ጋር ተባብረን መስራት ያለብን። ይሄን ካረክ አላህ ረህመቱን ያወርድልናል እንጂ ለማይረባ ነገር ሞባይላችን ላይ መድከም፣ አይናችን ቀልቶ መተኛት፣ 6 ሰዓት ድረስ ማድረግ። አሁን 6 ሰዓት ቻት ተጻጽፈን እንዴ ነሱ ቢምንነስ አጥፎ አትድከም። የሚጠቅም ነገር ለሆነ ሰዓት ጎበዝ ሸቃይ ሆኖ ጎበዝ ነጋዴ ሆኖ ቢዝነስ ላይ ነው ማፍጠጥ ያለብን። ሰላት እንዳሰናበት ኪስ ገብቶ ሞባይል ማውጣት ቶ ቀስቀስ ዝበል። ሮጠም አትውጣ ከዚህ ቤት ቀስቀስ ዝበል። ይደርሳል፣ አላህ ላንተ የጻፈው ይደርሳል። ጊዜያችንን አላህ የሰጠን ወርቃማ ጊዜያችንን ዝም ብለን ማሳለፍ የለብን። ካሳለፍን ይሄን ወርቃማ ጊዜ አላህ ፊት እንጠየቃለን። ይሄን እድል ያላገኙ ብዙ ወንድሞች እህቶቻችን ስላሉ፣ ስለዚህ ዛሬ ከሰማነው የ35 ደቂቃ ትምህርት አንዷንም ቢሆን ከራት በኋላ አደራ እንድታስተላልፉ። ምን ነው እንድታስተላልፉ። በቃ ዛሬ ከባለቤት ጋር ፈታ አድርጋት፣ ፊትን ፈታ አድርገው። ማናሽ ጓደኛሽ እንዳትላት፣ ይሄ ፖሊስ ጥያቄ ነው። መጀመሪያ ፊትን የሰደቃ ፊት አድርገው። ሰላም አለይኩም ብለህ ገባ፣ አንኳኳ ደስ እንዲላችሁ። እስቲ ለነገ የሚጠቅመን ደግሞ ዛሬ እናውራ ብለህ አውራ። ውጪ ላይ መላእክት እንምሰል። ቤት ስንገባ ልጆች አይደንግጡ። ይሄን ነው ከኛ ማስተማር ያለብን። አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት ምን እንጠቀም አላህ ያርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰባሰቡት ቤተሰቦች አላህ ያርገን። አላህ መጨረሻችን ያሳምርልን። ዱንያ አኺራችን የሚያሳምር ጓደኛ አላህ ይስጠን። አኺራችን ከሚያበላሽ ጓደኛም አላህ ያርቀን። ለልጆቻችንም ጥሩ ጓደኛ አላህ ይስጣቸው። ለሴት ልጆቻችንም ጥሩ ጓደኛ ማለት ይገባቸዋል። ጥሩ ባል አላህ ይስጣቸው። ጓደኛም ነው፣ አባትም ነው፣ ወንድሟም ነው፣ ሁሉም ነገር ነውና ቤታችን ላይ ቁጭ ያሉት እህቶቻችን በተለይ አላህን የሚፈሩ አንድ ወንድ ከሐላል ውጪ እንዳይነካኝ ያሉ አላህ ይድረስላት። ያያት የሚደነግጥባት አላህ ይስጣት። እኛንም አላህ Subhanahu Wa Ta'ala በመልካም ነገር አላህ ይወፍቀን። እዚህ ቤት እንደሰበሰበን ጀነት ላይ አላህ ይሰብስበን። የዚህ ቤት ፍቅር አላህ ይስጠን። ልጆቻችን በዱንያ ላይ የምናወርሰው ይህን ቤት ነው። የዚህ ቤት ፍቅር አላህ ይስጣቸው። እዚህ ቤት ላይ በትክክለኛ የጥሩ ስነ ምግባር ተማሪዎች ሆነን የምንወጣ አላህ ያርገን። አላህ ይቀበለን። ይሄን የዛሬ አይነት ፕሮግራም ከኛ ጋር ሲሰባሰቡ የነበሩ በአላህ ፕሮግራም ወደ ቀብር ሄዱት ሁሉ ረውዳቱ ሚን ሪያዲል ጀና አላህ ያርግላቸው። ቀብራቸውን አላህ ያሳምረው። ይሄን ቤትም የገነባ በህይወትም ያለ የሞተም ካለ አላህ ይቀበለው። ለነገ ቤቱ ለአኺራ ስንቁ አላህ ያርግለት። እኛም እንግዲህ ቀንተናል መስጊድ በሚሰራ ሰው ለኛም ሱስ አላህ ያርግበት። ውድድራችን ሁሉ 00 መኪና ነው። እሱም ጥሩ ቢሆንም የሁለት ሀገር ደግሞ መኪና የምናገኝ አላህ ያርገን። የሁለት ሀገር መኪና ይሄ ነው በቃ ትውልዱን የሚነዳ መኪና ማለት ነው። ትውልዱ ገብቶ አትርፎበት የሚገባ ነው። አላህ ይወፍቀን። ኪሳችንም ቀልባችንም አላህ ሀብታም ያርገን። ገንዘባችን ምናዝበት እንጂ የማያዘን አላህ ያርገው። በራሳችን ገንዘብ አኺራ መንገዛበት አላህ ያርገን። አገራችንም ሰላም አላህ ያርግልን። ፍልስጤሞችንም አላህ ይድረስላቸው። አላህ በቃቸው አላህ ይበላቸው። እነሱ ላይ የተባበረ እነሱ ላይ ገንዘብ የሰጠ እነሱ ላይ መጥፎ ነገር የሰራ በመሞታቸው ስሜት ያልሰጠ ሁሉ ቤቱ ሐዘን አላህ ይግባ። የልጅ ሞት ነው ያየነው፣ የልጅ ሞት አላህ ያሳየው። የሚስት ሞት ነው ያየነው፣ የሚስት ሞት አላህ ያሳያቸው። እነሱ ላይ ለተባበረ ሁሉ አላህ ይበቀልላቸው። ከማናችን በላይ አዛኝ የሆነ ጌታ ነው። አላህ ይበቀልላቸው። አላህ ይበቀልላቸው። ሁሉን የሚበቀል ጌታ ነው። እሱ የያዘ ጊዜ ነጃ ያወጡምና ነጃ የማይወጡበትን አላህ ይስጣቸው። አላህ ይበቀላቸው። በእኛም ወንጀል ከሆነ እየተቀጡ ያሉት አላህ ለእኛም ምሕረቱን አላህ ይለግሰን። አላህ ይቀበለን። هذا وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.